አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ዛሬም በአዲስ አስገራሚ ታሪክ ተመልሻለሁ። በዛሬው ታሪኬ ካለመ ፈጽሞ የማይስት የሆነውን አደገኛ ቀስተኛ ሰሐቢይ ረዲየላሁ አንሁ ታሪክ ነግራችሁ ሲሆን እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት ቪዲዮ ከተመቸው ደግሞ ላይክ እና ሰብስክራይብ በማድረግ የቻናሌ አንድ አካል መሆን እንዳይረሱ። ረሱል ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ ያ ሰዕድ፣ ሰዕድ ሆይ ቀስት፣ አባቴና እናቴ መስዋዕት ይሆኑልህ ያሉት ሰሐቢይ ሰዕድ ቢን አቢ ወቃስ ረዲየላሁ አንሁ ይባላል። ይህ ሰሃባ በጎ ነገር በተንኮል ላይ እምነት፣ በክህደት ላይ ድል ሲመቱ ያሳየናል። ሰዕድ ብኑ አቢ ወቃስ ረዲየላሁ አንሁ የዘር ሐረጉ ከልዑላን ጎራ ከሚያስፈርጀው ከመካ ወጣቶች አንዱ ነው። ነቢያዊ ብርሃን በመካ በፈነጠቀበት ወቅት ሰዕድ ገና አፍላ ወጣት ነበር። ሩህሩህና አዛኝ፣ ወላጆቹን ከመጠን በላይ ያፈቅርና ያገለግላቸውም ነበር። በተለይ ከእናቱ ጋርም ልዩ ትስስር ነበረው። ሰዕድ ረዲየላሁ አንሁ ገና የ17 ዓመት ወጣት ቢሆንም አለባበሱ ግን የአዋቂዎችና የትልቅ ሰዎች ነበር። የዕድሜ አቻዎቹ የሚያማልላቸው ነገሮች አያማልሉትም ነበር። የዘውትር ትኩረቱ የጦር መሳሪያዎችን መንከባከብና ኢላማ በመምታት ወታደራዊ ብቃቱን ማዳበር ነበር። ራሱን ለአንድ ከፍተኛ ተልእኮ የሚያዘጋጅም ይመስል ነበር። በአንጻሩ ሰዕድ ሕዝቡ ያለበትን የእምነት ክስረትና የሞራል ድቀት ተቀብሎ ለመቆየት ሕሊናው ሊፈቅድለት አልቻለም። አንድ ጠንካራም ሰው መጥቶ ሕዝቡን ከጨለማ ሕይወት ነፃ ማውጣት እንዳለበት ይሰማው ነበር። የመካና የመላው ዓለም ተጨባጭ ሁኔታ ከፍተኛ ዝቅጠትና ውድቀት ላይ ባለበት ወቅት አላህ ሱብሓነሁ ወተዓላ ለሰው ልጅ እዝነት ክብር ሲል ታላቅ ሰው ላከ። የፍጡራን ሁሉ የበላይ የሆኑት ሙሐመድ ኢብኑ ዓብደላህ ረዲየላሁ አንሁም እንዲነሱ አደረገ። ለዚህ ቅንና የሐቅ ጥሪ ሰዕድ ረዲየላሁ አንሁ አስቸኳይ ምላሽ ነበር የሰጠው። ኢስላምን ከእርሱ በፊት የተቀበሉ ሰዎች 12 ወይም ወደ 13 ሰዎች ነበሩ። በከፍተኛ ኩራትም እንዲህ ይል ነበር፣ ኢስላም ከፈነጠቀ በኋላ በክህደት የቆየሁት ለ7 ቀናት ብቻ ነው። እኔ የኢስላም ሲሶ ነኝ። ሰዕድ ሲሰልም ነቢዩ ሙሐመድ እጅግ በጣም ተደስተዋል። ምክንያቱም ግለሰቡ ከፍተኛ ተስፋ የሚጣልበትና ጀግና ሰው እንደሚሆን ከፊቱ ይነበብ ነበር። ይህ ጮርቃ ነገ ሙሉ ጨረቃ እንደሚሆንም ታምኖ ነበር። ሰዕድ ልዑላን የሚባሉ ሰዎች ውስጥ የሚመደብ በመሆኑም ወጣቶች የእርሱን ተምሳሌት ሊከተሉ እንደሚችሉ እውን ነበር። ከዚህ በተጨማሪም ሰዕድ ረዲየላሁ አንሁ የነቢዩ ሰለላሁ ዐለይሂ ወሰለም ዘመድም ነው። በእናታቸው በአሚና በኩል የሚዛመዳቸው ነበር። የሰዕድ ኢስላምን መቀበል ግን በቀላሉ የሚያልፍ አልሆነም። ብርቱ ፈተናና ውሳኔን ለመለወጥ የሚዳዳ ሙከራ ገጥሞታል። በዚህ ሳቢያም አላሁ ተባረከ ወተዓላ የቁርአንን አንቀጽ አውርዶለታል። ሰዕድ ረዲየላሁ አንሁ ታሪኩን እንዲህ ሲል ራሱ ይገልጽልናል። ከመስለሜ 3 ቀን በፊት በሕልሜ ይህን አየሁ። በድቅድቅ ጨለማ በውሃማ አካል ውስጥ ያለሁ ይመስለኛል። ጥልቅ ወደ ሆነው ውሃ ስደርስ የጨረቃ ብርሃን ታየኝ። ብርሃን ወዳለበት ቦታ ከፊት ለፊት ቀድመው የሚጓዙ ሰዎችንም ተመለከትኩ። ዘይድ ኢብኑ ሃሪሰን፣ ዓሊይ ኢብኑ አቢ ጣሊብና አቡበክር ሲዲቅ ረዲየላሁ አንሁን አየኋቸው። መች ነው እዚህ ቦታ የደረሳችሁትም አልኳቸው። በቅርቡ አሉኝ። በማግስቱ ሙሐመድ ሰለላሁ ዐለይሂ ወሰለም የሚስጥር ዳዕዋ እንደጀመሩ ሰማሁ። አላህ ለእኔ በጎ ነገር እንዳሻለኝም አወቅኩ። በእርሳቸው አማካኝነትም ከጨለማ ወደ ብርሃን ሊያወጣኝ መሆኑን ተረዳሁ። በፍጥነት ወደ እርሳቸው ሄድኩ። በአንድ የመካ ሸለቆ ስር ባለ ቤት ውስጥም አገኘኋቸው። ሰላት ሰግደው ጨርሰዋል። እስልምናን ተቀበልኩ። በሕልሜ ካየኋቸው ግለሰቦች ውጭ የቀደመኝ አልነበረም። ሰዕድ ረዲየላሁ አንሁ እስላምን ከተቀበለ በኋላ የገጠመውንም ፈተና እንዲህ በማለት ይገልጽልናል። እናቴ መስለሜን ስትሰማ እጅግ በጣም ተበሳጨች። እናቴን ታዛዥና አፍቃሪ ወጣት ነበርኩ። ወደ እኔ በመምጣትም ሰዕድ ሆይ የአባትህና የእናትህን ሃይማኖት በመተው አቀፍከው ዲን ምንድን ነው? በፈጣሪ ስም እምላለሁ
አዲሱን ሃይማኖትህን መተው አለብህ፣ አልያ ግን እስከ መሞት ድረስ አልበላም አልጠጣምም። ልብህም በእኔ ሐዘን እንደተቆራመተ ይኖራል፣ በሠራኸው ተግባርም ጸጸት ይወርሃል። ሰዎችም ዝንተ ዓለም በአድራጎትህ ሲያነውሩህ ይኖራሉ አለችው። እሱም እናቴ ሆይ ይህንን ነገር አትፈጽሚ፣ እኔ ሃይማኖቴን ለምንም ነገር ስላልተውም አልኳት። እርሷ ግን በዛቻ ብቻ አልተወሰነችም፣ መብላትና መጠጣቷን አቆመች። ለተወሰኑ ቀናትም በዚህ ሁኔታ ቀጠለች። አካሏ ተዳከመ፣ አጥንቷም ተዝለፈለፈ፣ ኃይሏም ሟሸሸ። በተደጋጋሚም በመመላለስ ጥቂት ሕይወቷን ሊያቆይ የሚችል ምግብና መጠጥ እንድትወስድ አቀረብኩላት። እምቢታዋ ግን ከፍተኛ ነበር። እኔ ሃይማኖቴን እስካልተወኩ ድረስም እስትንፋሷ እስኪቋረጥ ድረስ እንደማትበላና እንደማትጠጣ በመሐላዋ አረጋገጠችልኝ። በዚህ ወቅት እንዲህ አልኳት፣ እናቴ ሆይ በጣም እወድሻለሁ። ነገር ግን ያንቺ ያለኝ ውዴታ ለአላህና ለመልእክተኛው ሰለላሁ ዐለይሂ ወሰለም ካለኝ ፍቅር የሚበልጥ አይደለም። በአላህ ስም እምላለሁ ለአንቺ 1000 ነፍስ ቢኖሩሽና አንዱ ነፍስ ወጥቶ ሌላው እየተተካ ብትቆይ እንኳን ይህንን ሃይማኖት አልተውም። ጽናቴንም ስትመለከት በከፍተኛ ጥላቻ መብላትና መጠጣት ጀመረች። በዚህ ሳቢያ ነበር አላህ ሱብሓነሁ ወተዓላ ይህንን አንቀጽ ያወረደው። ወኢን ጃደላከ ዐላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ ወሳሒብሁማ ፊ ዱንያ ማዕሩፋ። ለአንተ በእርሱ እውቀት የሌለህን ነገር በእኔ እንድታጋራ ቢታገሉህም አትታዘዛቸው፣ በቅርቢቱም ዓለም በመልካም ሥራ ተወዳጃቸው። ሰዕድ ቢን አቢ ወቃስ ረዲየላሁ አንሁ የሰለመበት ቀን ሙስሊሞች ካገኙት ብዙ መልካም ነገሮች አንዱ ቀን ነበር። ለኢስላም እድገት ፋና ወጊ ለውጥ የታየበትም ድንቅ ዕለት ነበር። በታላቁ የበድር ጦርነት ሰዕድና ወንድሙ ዑመይር ረዲየላሁ አንሁማ ለተምሳሌት የበቃ ጀብድ ፈጽመዋል። ዑመይር በወቅቱ ታዳጊ ወጣት ነበር። ውጊያው ከመጀመሩ በፊት ነቢዩ ሰለላሁ ዐለይሂ ወሰለም ተፋላሚዎቻቸውን እየዞሩ ሲመለከቱ ዑመይር ረዲየላሁ አንሁ ራሱን ለመደበቅ ሞከረ። ምክንያቱም ገና ለጋ ዕድሜ ላይ ያለ በመሆኑ ነቢዩ ሰለላሁ ዐለይሂ ወሰለም ከተመለከቱት በጦርነቱ እንዳይሳተፍ እንደሚያደርጉት ተገንዝቧል። ረሱል ግን ያዙት፣ ወደ ቤት እንዲመለስም ነገሩት። እጅግ በጣምም አለቀሰ። በዚህ ወቅት ረሱል ሰለላሁ ዐለይሂ ወሰለም ልጁ ሸሂድ ለመሆን ያለውን ከፍተኛ ስሜት መሰረት በማድረግ እንዲሳተፍ ፈቀዱለት። ወንድሙ ሰዕድም ረዲየላሁ አንሁ በደስታ በመምጣት ሰይፉን አስታጠቀው። ሁለቱም ወንድማማቾች የአላህን ቃል ከፍ ለማድረግ በሚደረገው የእውነት ፍልሚያ ተጓዙ። ፍልሚያውም ተጠናቀቀ። ሰዕድ ወደ መዲና የተመለሰው ለብቻው ነበር። ዑመይር ረዲየላሁ አንሁ ግን በበድር መሬት ላይ በክብር አርፎ ተገኘ። ሰዕድ ረዲየላሁ አንሁም አልተገፋም፣ ወንድሙ መለኮታዊ ጀብዱን ፈጽሞ ሄዷልና። በኡሁድ ጦርነት ሙስሊሞች በመጀመሪያ ዙር ውጊያ ድል ቢያደርጉም በሁለተኛው ዙር ግን ለሽንፈት የተዳረጉበት ሁኔታ ተከስቷል። ሙስሊሞችም ተወናብደዋል፣ ተንቀጥቅጠዋል፣ የሚይዙትና የሚጨብጡትን ነገርም አጥተዋል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዙሪያም ጥቂቶች ሲቀሩ ሌሎቹ በየቦታው ተበታትነዋል። ከ10 የማይበልጡ ሰሓቦች ነበሩ ረሱልን ያጀቡት። ሰዕድ ብኑ አቢ ወቃስ ረዲየላሁ አንሁ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የሚወረወሩ ቀስቶችንና ጦሮችን በመመከትና ወደ እርሳቸው የሚጠጋን ጠላት በቀስቱ በመምታት ታላቅ መስዋዕትነትን ከፍሏል። የሚወረወረው ቀስት መሬት ላይ የሚወድቅ አልነበረም። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ድርጊት ላይ እያለ ያበረታቱት ነበር። ሰዕድ ሆይ ቀስት፣ ፊዳከ አቢ ወኡሚ፣ አባትና እናቴ ሰውልህና በማለት እያበረታቱት ቆዩ። ይህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃልም ሰዕድን ምንጊዜውም ያስደስተው ነበር። ከሰዕድ ብኑ አቢ ወቃስ ውጪ ነቢዩ ሰለላሁ ዐለይሂ ወሰለም አባትና እናታቸው እንዲሰውለት የተመኙለት ጓድ ሰሃባ አንድም አልነበረም። ሰዕድ ረዲየላሁ አንሁ ከፈጸማቸው ጀብዶች የላቀ ደረጃ የሚሰጠው ከላይ የጠቀስነው ብቻ አይደለም። ዑመር ኢብኑል ኸጣብ ረዲየላሁ አንሁ የፋርስን መንግሥት ለመጣልና
ግዛታቸውን ለማፈራረስ እንዲሁም ጣዖታዊ እምነታቸውን ከስር መሠረቱ ለመጣል በተለያዩ ከተሞች ለሚገኙ ሹማምንቶች ደብዳቤ ላኩ። መሳሪያ ወይም ፈረስ ወይም ነዳጅ፣ አስተያየት፣ የሥነ ግጥም ዝንባሌ፣ አንደበተ ርቱዕነት ወይም ሌላ ለውጊያ አስተዋጽኦ ያለው ሙያና ባህር ያለውን ሰው ሁሉ ላክልኝ የሚል ነበር የመልእክቱ ጭብጥ። የሙጃሂዶች ልዑካን ከተለያዩ አቅጣጫዎች ወደ መዲና ጎረፉ። ሰራዊቱን ከከተተ በኋላ ዑመር አልፋሩቅ ረዲየላሁ አንሁ የሸንጎ አባላቸውን አማከሩ። ይህ ታላቅ ሰራዊት መምራት ያለበት ማን ይሁን በሚለውም አብይ አጀንዳ ላይ ከመከሩ በኋላ በአንድ ድምፅ አንበሳው ሰዕድ ቢን አቢ ወቃስ ይሁን በማለት ወሰኑ። ዑመር ረዲየላሁ አንሁ ሰዕድን በማስጠራት የሰራዊቱን ሰንደቅ አስረከቡት። ታላቁ ጦር መዲናን ለቆ ለመውጣት ዝግጅቱን ካጠናቀቀ በኋላ ዑመር ረዲየላሁ አንሁ የጦር አዝማች የሚከተለውን ማሳሰቢያ ሰጡ። ሰዕድ ሆይ፣ አንተ የነቢዩ ሰለላሁ ዐለይሂ ወሰለም የአክስት ልጅና የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ መባልህ ከአላህ ፊት ዋጋ የሚያሰጥህ መስሎህ እንዳትዘናጋ። ከፍ ያለ ደረጃ ይልቅ አላህ መጥፎን ሥራ በመጥፎ አይክስም፣ መጥፎ ሥራ ግን በበጎ ነገር ይጠፋል። ሰዕድ ሆይ፣ በአላህና በሌላ ሰው መካከል ምንም አይነት ዝምድና አይኑርህ፣ እሱም በመገዛት ቢሆን እንጂ። ሰዎች መኳንንቶች ሆኑ ተራ ሰዎች ከአላህ ፊት እኩል ናቸው። አላህም ጌታቸው ነው፣ እነርሱ ደግሞ ባሪያዎች ናቸው። አላህን በመፍራት ይበላለጣሉ። አላህ ዘንድ ያለውን ደግሞ እነሱ በመገዛት ያገኛሉ። ረሱል ሰለላሁ ዐለይሂ ወሰለም ትኩረት ሲሰጡበት የነበረውን ጉዳይ ብቻ አንተም ትኩረት ስጥበት፣ ተግባራዊ ልናደርገው የሚገባን ይሁንና የተከበረውን ሰራዊት ጉዞውን ቀጠለ። ይህ ጦር 99 የበድር ጦርነት አባላትን ያቀፈ ሲሆን 360 እና 70 ያህሉ ደግሞ በይአተ ሪድዋን ተብሎ የሚታወቀው የቃል ኪዳን ስምምነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ከሃዲዎችን እስከ መጨረሻው ለመፋለም ቃል የገቡ ሰዎችና ከዚያም በኋላ በተከሰቱ አብያት ክንዋኔዎች የተሳተፉ ሰዎች ይገኙበታል። 300 ያህሉ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድል አድርገው ከመካ በገቡበት ወቅት ያጀቡ ነበሩ። 700 ደግሞ የሰሓቦች ልጆች ነበሩ። ሰዕድ ረዲየላሁ አንሁና ሰራዊቱ በቃዲስያ ፊልሚያውን በተከታታይ ቀናት አካሄዱ። የመጨረሻውም ቀን ደረሰ። አሸናፊና ተሸናፊ በውል ተለየ። አስከፊና መሪር ውጊያ ነበር የተካሄደው። በመጨረሻው ቀን ጠላት ቀለበት ውስጥ ገባ። በየአቅጣጫው ጠላት በአላህ ስም እየተርገበገበ መጣ። የፋርሳውያኑ የጦር መሪ ሩስትም ጭንቅላት በሙስሊሞች ጦር ጫፍ ላይ ተሰካ። ይህን ሁኔታ ያዩ ፋርሳውያን ይበልጥ ተሸበሩ። በቀላሉ የሰይፍ ራት መሆንም ጀመሩ። በዚህ ጦርነት 30,000 ፋርሳውያን አልቀዋል። በርካታ ንብረትና ሀብትን በሙስሊሞች እጅ ገብቷል። ሰዕድ ብኑ አቢ ወቃስ ረዲየላሁ አንሁ በዚህ አስከፊና አደገኛ ጦርነትም ሕይወቱ ሳታልፍ ቀረች። የረጅም ዓመታት የቆየ ሰሓባ ነበር። አላሁ ተባረከ ወተዓላም በበርካታ ሀብት አድሎት ነበር። የኋላ ኋላም ጣራሞት ላይ ባለበት ወቅት አንዲት ከሱፍ የተሰራች ልብስ ስለነበረችው ያቺን ጨርቅ አምጡልኝ፣ በእርሷም ገንዙኝ፣ በበድር ጦርነት ከሙስሊሞች ጋር የተፋለምኩበት ይህች ልብሴ ናት። አላህ ይህችንኑ ጨርቅ ለብሼ ልገናኝህ እሻለሁ በማለት ተናዘዘ። ብዙም አልቆየም፣ ወደ ዘላለማዊው ሞት ተሸጋገረ። ረሒመሁላህ። ውድ የቻናሌ ቤተሰቦች የዛሬው ታሪክ ከተመቻችሁ ቻናሌን ላይክ እና ሰብስክራይብ፣ ሼር ማድረግ እንዳይረሱ። በቀጣይ በአዲስ ታሪክ እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።